አንድ ሰው በሕክምናው ዓለም ሞቷል ተብሎ ታውጆ ልቡ ለ45 ደቂቃ ያህል መምታቱን አቁሞ ኦክስጅን ወደ አይምሮ መፍሰሱን ሙሉ በሙሉ አቋርጦ ከዛም በድንገት ከሞት ቢነሳስ? ሳይንስ ይህንን ሊያብራራ አይችልም። ዛሬ የምነግራችሁ ታሪክ የህይወትና የሞት ድንበሮችን የሚያናጋ በሰው ልጅ ታሪክ ውስጥ ከተመዘገቡት አስገራሚ ክስተቶች አንዱ ነው። እያንዳንዱ ሰው ከሞት በኋላ ምን አለ ብሎ ያልጠየቀ የለም። ምናልባት ዛሬ ለዛ ጥያቄ መልስ የምታገኙበት ቀን ሊሆን ይችላል። ይህ የአንቶኒ ሆልት እውነተኛ ታሪክ ነው። አንቶኒ ለ45 ደቂቃዎች በዶክተሮች እጅ ሞቶ ቤተሰቦቹን ለቅሶ የጀመሩበት አስከፊ ሰዓት አልፎ ነገር ግን በድንገት ከሞት መቃብር ማዶ ተመልሶ ህይወትን የቀመሰ ሰው ነው። እርሱ በዚያች ጥልቅ ጨለማ ውስጥ ምን አየ? የብርሃኑ ዓለም ምን ይመስል ነበር? ከሁሉም በላይ ደግሞ ወደዚህ ዓለም ሲመለስ ምን አይነት ለውጦቹን ይዘው መጣ? ይህንን አስገራሚ ጉዞ አብረን እንድንጓዝ እጋብዛችኋለሁ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ሼር ማድረጋችሁን እንዳትረሱ። ምክንያቱም አሁን የምትሰሙት ታሪክ ስለ ህይወት፣ ስለ ሞትና ስለ ሰው ልጅ እጣ ፈንታ ያለንን እይታ ሊቀይረው ይችላል። በዚያች የመጨረሻ እስትንፋስ ላይ ሆኜ የህይወትና የሞት ድንበር ሲደበዝዝ ተሰማኝ። መጀመሪያ የተሰማኝ ደረቴ ላይ አንድ ከባድ ድንጋይ የሚጫን ከፍተኛ ህመም ነበር። መተንፈስ አቃተኝ። አየር ለማግኘት የምናፍቅበት ያ ሰዓት የህይወቴ የመጨረሻው ትግል እንደሆነ ገባኝ። በዙሪያዬ ያሉ ድምፆች ቀስ በቀስ እየራቁ ሄዱ። በዚያ ሰዓት ግን በክፍሉ ውስጥ ታላቅ ጦርነት እየተካሄደ ነበር። ዶክተሮቹ በዙሪያዬ ተሰብስበው ለህይወቴ ሲታገሉ እመለከት ነበር። የድንገተኛ ክፍል ሐኪሞች በከፍተኛ ፍጥነት ደረቴን በእጃቸው በመጫን ልቤን ለማስነሳት ይረባረባሉ። አንዱ ሐኪም አድሬናሊን ስጡት እያለ ይጮኋል። ነርሶቹ መርፌዎቹን ያዘጋጃሉ። ሌላኛው ደግሞ የኤሌክትሪክ ንዝረት መስጫውን አምጥቶ ደረቴ ላይ ያሳርፈዋል። በሰውነቴ ላይ ከፍተኛ የኤሌክትሪክ ንዝረት ሲለቀቅ ስጋዬ ከአልጋው ላይ ተነጥቆ ሲወሰድ እመለከት ነበር። ቻርጅ አድርጉት፣ ድገሙት የሚል ድምፅ ይሰማል። ነገር ግን ያ የልብ መከታተያ ማሽን፣ ያ ምንም የማይቀየር የልብ መከታተያ ማሽን ረጅም ድምፅ ብቻ ያሰማ ነበር። መስመሩ ተስተካክሏል። ልቤ እንደ ድንጋይ ዝም ብሏል። ዶክተሮቹ ላባቸው እየተንጠፈጠፈ ለረጅም ደቂቃዎች ታገሉኝ። ተስፋ ባለመቁረጥ ደጋግመው ሞከሩ። ነገር ግን በመጨረሻ ዋናው ሐኪም ትንፋሹን አውጥቶ የኤሌክትሪክ መስጫውን አስቀምጠው በክፍሉ ውስጥ የነበረው ጩኸት በድንገት ቆመ። ሐኪሙ ወደ ሰዓቱ ተመለከተና በዝግታ የሞተበት ሰዓት ብሎ አወጀ። ያ ሰዓት ለነሱ የተሸነፉበት፣ ለቤተሰቦቼ ደግሞ ተስፋ የቆረጡበት ነበር። ድንገት ግን ያ ሁሉ ስቃይና ጫጫታ ለእኔ ቆመ። ልክ ያንን ውሳኔ እንደወሰዱ ከባድ የነበረው ሰውነቴ እንደ ላባ ቀለለኝ። በሚገርም ሁኔታ ከራሴ ስጋ ወጥቼ ወደ ላይ ተሰቀልኩ። ከላይ ሆኜ የራሴን አስክሬን ዝቅ ብያየሁት። ዶክተሮቹ ተስፋ ቆርጠው የሕክምና መሳሪያዎቹን ሲሰበስቡ፣ ነርሶቹ ፊቴን በነጭ ጨርቅ ሊሸፍኑት ሲሉ፣ ባለቤቴ መሬት ላይ ወድቃ ስታለቅስ ልክ እንደ ፊልም እመለከት ነበር። አቅፋቸውና አታልቅሱ እኔ ደህና ነኝ ልላቸው እፈልግ ነበር። ግን በዚያ ሰዓት እኔና እነሱ የምንገናኝበት ዓለም የተለያየ ነበረ። ከዚያም በአንድ ረጅምና ጨለማ በሆነ መተላለፊያ ውስጥ በከፍተኛ ፍጥነት መንሸራተት ጀመርኩ። በዚያ ጨለማ ውስጥ ብቻዬን አልነበርኩም። አንድ ታላቅ ኃይል ከጎኔ እንዳለ ይሰማኝ ነበር። በሩቅ ደግሞ አንድ ታላቅ ብርሃን አየሁ። ያ ብርሃን በፍቅር ብቻ የሚጣራ የሚሞቅና ልክ እንደ ወላጅ እናት እቅፍ የሚያረጋጋ ነበር። ወደ ብርሃኑ ይበልጥ እየቀረብኩ በሄድኩ ቁጥር በዚህ ምድር ላይ የነበረኝ ጭንቀት፣ ፍርሃት፣ ቁጭትና ህመም ሁሉ እንደ ጤዛ በነው ጠፉ። ወደ እውነተኛ ቤትህ መጣ የሚል ድምፅ በውስጥ ያስተጋባ። በዚያ ብርሃን ውስጥ ስሆን ጊዜ የለም፣ ቦታ የለም። ነገር ግን በትክክል ያ ብርሃን ጋር ልደርስ ጥቂት ሲቀረኝ አንድ ድምፅ ከየት እንደመጣ በማላውቀው ሁኔታ ነጎደ። ገና ጊዜ አይደለም፣ ገና የምትጨርሰው ስራ አለ የሚል የትዕዛዝ ድምፅ ነበር። በዚያች ቅጽበት ያንን ሁሉ ሰላምና ብርሃን ትቼ በከፍተኛ ፍጥነት ወደ ታች ወደ ስጋዬ እንደተወረወርኩ ተሰማኝ። ከ45 ደቂቃ በኋላ በዚያ በበረዶውና ህይወት በሌለው ስጋዬ ውስጥ ዳግም ታሰርኩ። ዶክተሮቹ ተስፋ ቆርጠው አስከሬኔን ወደ አስከሬን ማቆያ ለመውሰድ ሲዘጋጁ ነበር። ክፍሉ ውስጥ የነበረው ጸጥታ የሚያደነቁር ነበር። ነርሶቹ ፊቴን በጨርቅ ሊሸፍኑት ሲሉ፣ እኔ ግን በውስጤ በከፍተኛ ትግል ላይ ነበርኩ።
ለመንቀሳቀስ ሞከርኩ፣ ግን አልቻልኩም። በመጨረሻ ግን በሰውነቴ ውስጥ አንድ ትልቅ የኤሌክትሪክ ንዝረት እንደተለቀቀብኝ ያህል ተሰማኝ። ያቆሙ የነበረው ልቤ በአንድ ጊዜ ዱብ ዱብ ብሎ መምታት ጀመረ። አይኖቼ በድንገት ገለጥኳቸው። በአቅራቢያ የነበረችው ነርስ እጄን ስትነካኝ በድንገት እጇን ጠበቅ አድርጌ ያዝኳት። የነርሷ ጩኸት መላውን ሆስፒታል አናወጠው። ዶክተሮቹ የማይቻል ነው እያሉ ወደ ክፍሉ ሲሮጡ፣ እኔ ግን በግርምት አያቸው ነበር። ዶክተር ፎርማን በኋላ ላይ እንደመሰከረው ለ45 ደቂቃ ያህል ምንም አይነት የልብ ትርታ አልነበረኝም። በሕክምናው ዓለም ሙት ነበርኩ። ባለቤቴ ወደ ክፍሉ ስትሮጥ ስታየኝ የሞተ ሰው ሳይሆን ሌላ ፍጥረት ያየች ይመስል ነበር። ወደ ቤቴ ስመለስ ግን እኔ ያው የቀድሞ አንቶኒ አልነበርኩም። መጀመሪያ ላይ በጣም ፈርተው ነበር። ምክንያቱም ሙት በነበርኩበት ሰዓት እነሱ በሌላ ክፍል ውስጥ ሆነው የተነጋገሩትን እያንዳንዱን ቃል የትኛዋ ነርስ የት ጋር እንደቆመችና የትኛው መሳሪያ እንደተበላሸ በዝርዝር ስነግራቸው ደነገጡ። ዓለም እንደ ቀድሞዋ አልነበረችም። በአቅራቢያ ያሉ ሰዎች ምን እንደሚሰማቸው የማወቅ ልዩ ችሎታ አዳበርኩ። አንድ ሰው ሲዋሽ፣ ሲያዝን ወይም ሲጨነቅ ቃላት ሳይናገር በውስጥ ይሰማኝ ጀመር። አንዳንድ ጊዜ የሚሆኑ ነገሮች አስቀድመው በሀሳብ መልክ ይመጡልኝ ጀመር። ሰዎች ሞት ያስፈራል ብለው ይጠይቁኛል። እኔ ግን የምነግራቸው አንድ ነገር አለ። ሞት ፍርሃት የሌለበት ሰላም የነገሰበትና ወደ እውነተኛ ማንነታችን የምንመለስበት በር ነው። እኔ ጨለማውን አልፌ ብርሃኑን አይቻለሁ። ሞት ማለት ልክ እንደ አንድ ያረጀ ልብስ አውልቆ አዲስና የሚያምር ልብስ እንደ መልበስ መሆኑን ተረድቻለሁ። አሁን እዚህ የቆምኩት ዝም ብሎ አይደለም። ከሞት በኋላ ያየሁትን እንድመሰክር፣ ተስፋ ለቆረጡት ተስፋ እንደሆንና ከዚህ ዓለም ባሻገር ሌላ ህይወት እንዳለ ለዓለም እንድናገር ምስክርነት እንድሰጥ ነው ይላል አንቶኒዮ። እንግዲህ ሁላችሁም ለዚህ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። በሌላ ቪዲዮ እስከምንገናኝ ድረስ ቸር ቆዩን እያልኩ የምሰናበታችሁ ዓለም ሰርፕራይዝ ነኝ። መልካም ጊዜ